ከኋላ የምታዩት ፒክቸር ማለት ነው ሰሞኑን ፖስት ያደረኩት ነው። ይሄ ምንድነው እንግዲህ ጁላይ 10 ኢፌክቲቭ የሚሆነው ጁላይ 10 2026 ስለ ዩኤስሲአይኤስ ሲግኒቸር ሩል የሚል ነው ማለት ነው። ይሄም አዲስ ሩል ምንድነው ፌደራል ሬጅስትሪ ላይ ፖስት የተደረገ ነው። እሱም እንግዲህ ኢፌክቲቭ የሚሆነው ጁላይ 10 2026 ነው ማለት ነው። ስለ ሲግኒቸር ሩል ነው ማለት ነው። አዲስ ፎርም ለምትሞሉ ምንም አይነት ቤኔፊት አፕላይ ለምታደርጉ አሜሪካ ላይ ቤተሰቦቻችሁን ለማምጣት ወር ደግሞ እዚህ ሀገር ሆነ አድጀስትመንት የምታደርጉ ኦር የሲቲዝንም ለመሆን አፕላይ የምታደርጉ የተለያየ ኬዝ አይ ዋንት ሪፎርም ፊያንሴ ስቱደንት ምንም አይነት ቤኔፊት አፕላይ ስታደርጉ ኦር ለግሪን ካርድ አፕሊኬሽን ስትሞሉ ስለ ይሄ ሲግኒቸር ላይ ያተኮረ አዲስ ህግ ነው ማለት ነው። ይሄ ምንድነው እንግዲህ ፊርማ በጣም ትክክለኛ ቫሊድ የሆነ ሲግኒቸር መፈረም አለባችሁ። መፈረም ያለባችሁ እንግዲህ ትክክለኛ የሆነ ቦታ ላይ መሆን አለበት ማለት ነው። ይሄ ምንድነው እንግዲህ ብዙ አይነት ስህተቶች እየተፈጸሙ ስለሆነ በሲግኒቸር ዙሪያ ላይ ዩኤስሲአይኤስ እንግዲህ ይሄን ሲግኒቸር በጣም አጥብቆ እንግዲህ አሁን ወደ ህግ አምጥቷል ማለት ነው። ህግ ክሬት እስከማድረግ ድረስ ማለት ነው። ሶ ማድረግ የሌለባችሁን ነገር እንግዲህ እንዳታረጉ ሜክ ሹር ሲግኔቸራችሁ ማች ማድረግ አለበት። ሌሎች ፎርሞችም ከዚህ ጋር ፎርም ሞልታችሁ ካላካችሁ ስለዚህ ህግ ደግሞ ገብታችሁ ማንበብ ትችላላችሁ። ፌደራል ሬጅስትሪ ላይ ማለት ነው። ሰርች ካረጋችሁ ዩኤስሲአይኤስ ሲግኒቸር ሩል ብትሉ ይመጣላችኋል ማለት ነው። የፌደራል ሬጅስትሪ ማለት ነው። ጉግል ላይ እሱን ሊንክ ገብታችሁ ማንበብ ትችላላችሁ በደንብ ማለት ነው። ሶ እዚህ ላይ እንግዲህ ፖስት ያደረኩላችሁ እንዲቀላችሁ ወር ደግሞ እንዲገባችሁ ብዬ ነው። ዶንት ዘዱስ ያልኩት እንግዲህ እዚህ ላይ እንግዲህ መጠቀም ያለባችሁ እንግዲህ በፎርም ታችሁ ስትልኩ ከሆነ በብላኪንግ ትክክለኛ የሆነ የእናንተ ቫሊድ ሲግኒቸር ማለት ነው ለምትሞሉለትም ሆነ ኦር ደግሞ የሚሞላትም ሰው መፈረም ያለበት ላይ ትክክለኛ የራሱን ሲግኒቸር ቫሊድ የሆነ ሲግኒቸር መሙላት አለበት ማለት ነው። ሶ እነዚህን ገብታችሁ ማለት ትችላላችሁ። ፖስት ያደረኩትን ሁለቱንም እንትን እያደረጋችሁ ሊንኩንም አንብቡት በደንብ። ፎርም ሞልታችሁ ስትልኩ ፊርማ መፈረም ያለባችሁ ቦታ ላይ መፈረም አለባችሁ። ተሳስታችሁ ባልሆነ ቦታ ላይ ፊርማ እንዳትፈርሙ። ቢኮዝ ፎርሙን ሞልታችሁ ካላካችሁት በኋላ ብሩም ሪፈንድ ላይደረግላችሁ ይችላል። ሰው ፊያችሁ ያው ትበላለች ማለት ነው። ሌላኛው ደግሞ ኬዛችሁ ዲና የመሆን ቻንስ ይኖራል ማለት ነው። በጣም ዲና ያው ኬዝ እንደዚህ የሚያደርጉት ኬዝ ዲና ለማድረግ ስለሚሆን እናንተ ፎርሙን ሞልታችሁ ስትልኩ በደንብ ኢንስትራክሽን አለባችሁ። መፈረም ያለባችሁ ቦታ ላይ መፈረም አለባችሁ። ደግሞ ኢንስትራክሽን በደንብ ማንበብ አለባችሁ ማለት ነው። ሲግኒቸራችሁም ቫሊድ ሲግኒቸር መሆን አለበት ማለት ነው። ዝም ብላችሁ ኮፒ ፔስት እያደረጋችሁ ከሌላ ቦታ ላይ ማምጣት የለባችሁም። በኦንላይን የምትሞሉ ከሆነ ኦንላይን የሚፈቅደው ቦታ ላይ የኦንላይኑን ሲግኒቸር መጠቀም አለባችሁ። ኦር ደግሞ ፔፐር ፋይልም ከሆነ የምታደርጉ ከሆነ በትክክለኛ በብላክ ኢንክ ፈርማችሁ እነዚህ ነገር ገብታችሁ ቼክ አድርጓቸው። ኦር ደግሞ ሊንኩንም በደንብ አንብቡት። በዩኤስሲአይኤስ ላይ አዲስ ፎርም መሙላት ለምትፈልጉ ቤተሰቦች ካላችሁ እኔን ኮንታክት ማድረግ ትችላላችሁ በግል ማለት ነው። በአይ ዋንት ሪድ